ክርስቲያን ንቃ ባሰት ነቢያት አትዘናጋ ንቃ ክርስቲያን ንቃ ባሰት ነቢያት አትዘናጋ ሰላም ሰላም እና ይሄንን ማንብላችሁ ይህ ስለ ክርስቲያን ሀገር እንዲወድ የሚያስተምር አርቲክል ነው እና ምንድነው የሚለው የዚህ ጥያቄ መልስ አገር ወዳድ በሚል ቃል ትርጉም ላይ የተመሰረተ ነው። እንደ ብዙ ቃላቶች የተለያየ ትርጉም ልዩነት አሉ እና የተለያዩ ሰዎች ቃሉን በተለያየ መንገድ ይጠቀማሉ። ለምሳሌ በቀላል ትርጉም አገር ወዳድ መሆን ሀገር መውደድ ማለት ነው። ያለ ሀገር ያለው ፍቅር ለእግዚአብሔር ያለው ፍቅር እስካልተነካ ድረስ እና በትክክለኛ የተጠቀምንበት እንደ ክርስቲያን ሀገር ወዳድ መሆን ምንም ስህተት የለውም። ነገር ግን አገር ወዳድ የሚለው ሌላ ፍቺ ግለሰቡ ግላዊ፣ ቡድናዊ፣ ጥቅማዊ፣ ዘረኝነት የአገር ጥቅም ላይ ከሆነ የአገር ጥቅም ማስቀደም ካልሆነ የአገር ጥቅም ማስቀደም ካልሆነ ወደዚህ ጽንፍ ከመሸጋገር የአገር ፍቅር የጣዖት አምልኮ ሊሆን ይችላል። በተለይም አንድ ሰው ለሀገሩ ያለው ፍቅር ለእግዚአብሔር ካለው ፍቅር እና አምላክ ሰዎችን ከሁሉ ነገድ፣ ቋንቋ፣ ብሔር የመበጀት እቅድ የላቀ ከሆነ የጣዖት አምልኮ ሊሆን ይችላል። አንድ ክርስቲያን የመንግስትን ኃላፊነት በተመለከተ በሮሜ 13:1 እኛ በበላይ ላሉ ስልጣን ሁሉ መገዛት እንዳለብንና ክብር ባይኖራቸውም ልናከብራቸው እንደሚገባ እናውቃለን። ምክንያቱም በላያችን ላይ የሾማቸው እግዚአብሔር ነውና። ስለዚህ ክርስቲያኖች እንደ መሆናችን መጠን ሕጎች በመታዘዝ ግብር በመክፈል ወዘተ በላያችን ላይ ላሉ የበላይ ባለስልጣኖች ተገዢ በመሆን አርአያ ዜጋ የመሆን ግዴታ አለብን። በማንኛውም ሀገር ውስጥ ህገ መንግስታዊ የሆነ ግለሰብ ዜጎች በድምፅ ወይ በፖለቲካ ተሳትፎ በተገቢ ጊዜ እና በተገቢ መንገድ የመንግስት ላይ ተጽዕኖ የማድረግና የመለወጥ ችሎታ ያላቸው ጥሩ ዜጋ አካል እንድንሆን ድምፅ መስጠትና በመንግስት ላይ የምንችለው ማንኛውም አዎንታዊ ተጽዕኖ ማሳደር አለብን። ክርስቲያኖች በመሪዎቻቸው ውሳኔ ላይ ምንም አይነት አስተያየት የሌላቸው አገሮች አገር ወዳድ መሆን የበለጠ ከባድ ነው። ጨቋኝ መንግስታት መውደድ በጣም ከባድ ነው። ነገር ግን እንደ ክርስቲያን አሁንም ለመሪዎች የመጸለይ ግዴታ አለብን። አንደኛ ጢሞቴዎስ 2 እግዚአብሔር ለዚህ ትእዛዝ መታዘዛችን ያከብራል እና በእሱ ፍጹም ጊዜ ከእርሱ በሚርቁ መሪዎች ላይ ይፈርዳል። አንድ ክርስቲያን አገር ወዳድ መሆን አለበት። በምክንያት ውስጥ በተመሳሳይ ጊዜ የክርስቲያን መጨረሻ እምነት ፍቅርና ታዛዥነት ለእግዚአብሔር ብቻ የተጠበቁ መሆን አለባቸው ነው እና ይሄ ምንድነው አርቲክሉ የሚያስተምረው? ክርስቲያን እንዴት አገር ወደድ መሆን ይችላል ስለምለጥፈው ተሰሙታላችሁ ማለት ነው። እና ሀገር መውደድ እንችላለን፣ ድምፅ መስጠት እንችላለን። እና ምንድነው ጸሐፊው አርቲክሉ የሚለው በጣም ዲክታተር በመሆኑ ማለት ዲሞክራሲ በሌለበት ሀገር፣ ነፃነት በሌለበት ሀገር መንግስታትን መውደድ ከባድ ነው። እንደዛም ቢሆን ግን መጸለይ አለብን። ምክንያቱም እኔ በጣም የሚገርማችሁ እግዚአብሔር በጣም በዚህ ልቤን ፈወሰ ማለት ነው። ምክንያቱም አንዳንዴ በጣም መጥፎ መንግስታትን እንዴት ነው ትሪት የምታደርጓቸው? በቃ እኛ ወደ እግዚአብሔር ማምጣት ብቻ ነው። እነሱ ከእግዚአብሔር ጋር ነው ዲል የሚያደርጉት። ምክንያቱም እዚህ ጋር የሚል ያለው ፍርድ እግዚአብሔር መፍረዱ አይቀርም። እኛ ግን አጥብቀን መጸለይ፣ ምክንያቱም ነገስታት በራሳቸው ምንም ማድረግ አይችሉም።
እግዚአብሔር እስካልመራቸው ድረስ ማለት ነው። እግዚአብሔር ልባቸውን እንዲቆጣጠር፣ ህዝባቸውን እንዲወዱ፣ ህዝባቸውን በትክክል እንዲያስቡ፣ መልካም ነገር እንዲያመጡ መጸለይ አለብን እና ይህ አርቲክል ማንበብ የምፈልገው አገር ወዳድ መሆን አለብን። ስለ መሪዎቻችን፣ ስለ ህዝባችን፣ ስለ ምድራችን መጸለይ አለብን። የእግዚአብሔር ቃል የሚለንን ነገር ማድረግ አለብን ማለት ነው እና ይሄንን አርቲክል ይሄንን አውዲዮ ለጥፈዋለሁ፣ ይሄን ቪዲዮ ለጥፈዋለሁ በቲክቶክም በዩቱብም በፌስቡክም አዳምጡት። ተባረኩ።